በዚህ ቪዲዮ ባለቤቴ በምጥ ሰዓት ያሳለፈችውን ያንን እጅግ ከባድና ስሜታዊ ጊዜ አብረን እናያለን። በዛውም ደግሞ ልጅ በልጅነት መውለድ ምን እንደሚመስል እና አዲስ ወላጅ እንደመሆናችን ያጋጠሙንን አዝናኝና አስተማሪ ገጠመኞቻችንን እናጋራችኋለን። ከሁሉም በላይ ደግሞ በዚህ ቪዲዮ መጨረሻ ለልጃችን ያወጣንለትንና ማንም የማይገምተውን ልዩ ስም ይፋ እናደርጋለን። የጠቀማት ነገር ቆጮና ቡላ አበልታ ያደገች ልጅ ነችና የኮባ ሎጓ ኮባ ነው። ሰላም መስማም ከረጅም ጊዜ በኋላ ተገናኝተናል። እንዴት ናችሁ? ቆመን ነው ሰላም እንላችሁ፣ ግን ፎከሱ ይበላሽብናል የካሜራችን። በስተን መተናል። ህዝብህን አበዛ እያልን በስተኔው መተናል። እንዴት ነሽ? ምን ሆነሽ ነው የጠፋሽ? እንደዚህ ተፈለግሽ፣ በፌስቡክ ፈለጉሽ፣ በቲክቶክ ፈለጉሽ፣ በኢንስታግራም ፈለጉሽ፣ በዩቲዩብ ፈለጉሽ። የለሽም አንቺ። አራለው የታረስኩ ነበር። ወፍረን መተናል። ወፍረን እኛ ደግሞ አሪል አባት ከስተን ማጥባት አለ። አንተንም ታጠባ እንዴ? እና ታዲያ ማለት ያው በሐሳብ በብዙ ነገሮች እንግዲህ ስንታረስ ነው የቆየነው። እኔ እስኪ ቆይ ነይ ዲም አባት ወይ ምንድነው እስቲ ነይልኝ ያባ እስኪ አንቺ ነው ያልፈለግሽ? ምንም አላሰራልን ቪዲዮ ማለት ነው ጭራሽ። ጋይስ ተመልሰን መተናል። ልጃችን በጣም አስቸገረ። እንቅልፍ መጥቶ ስለነበረ አስተኝተነው መተናል። እንዴት ነሽ? በእናትሽ ብሉ በብሉ አድርገን የመጣ ነው። ወይዘው ዛሬ ወንድ ልጅ ስላለ ብሉ በብሉ። ባክግራውንዳችን ራሱ ብሉ ነው፣ ላይቱ ራሱ ብሉ ነው። ካሜራማናችን ከጀርባ ያለው ብሉ ነው ያደረገው። የወንድ ልጅ አባት ሆኜ ነው የመጣሁት። እግሬ ራሱ እንደዚህ አናባበርኩት። አይሽ ስታናባብሪው አባትነት ስሜት ምን አይነት ስሜት አለው? እስኪ አባትነት ትንሽ ነገርና ግን ቆይ ከአባትነት በፊት እርግዝናሽ፣ ስላንቺ እርግዝና ነው ማውራት ያለብኝና በእርግዝናሽ ወቅት በጣም ትሰሪ ነበር። አረ ጋይስ ና በእናትህ ቀረጻት እቺ ልጅ እስኪ። ሁሌ ለምንድን ነው የምታለቅሽ? ቆይ ምንም ነገር ቢያምርሽም አማርኛ አትይም ነበር። ጭራሽ አማርኛ የማትለው ምንም ነገር ቢያምራት አማርኛ አትልምና እርጉዞች አማረና የሚሉት ወይስ ሳክስን ወይስ አያምርም ወይስ በዛ ሰዓት በሰዓቱ እጃችን ላይ ብር ስላልነበረ ለዛ በለሽ ነው አማርኛ የማትኝ የነበረው ወይስ ለምን ነበር አማርኛ የማትኝ? ያው በቂ ነገር ቤት ስለነበረ እና ደግሞ አንተም ሳደልክም የምታመጣው ነገር ነበር። አማርኛ ሳትኝ ሳደል የምታመጣው ነገሮች ስለነበሩ በሱ ተካካስ እንጂ ያምራል። ግን ይሄ ላይ ተጋኖ ሳይሆን በትንሹ ቢሆን የኔ አልተጋነነብኝም። እንግዲህ ግን የሚያምር ሞመንት አለ እውነት ለመናገር። ግን አምሮሽ እኔን ላለማስቸገር ጸጥ ያልሽኝ ታይሞች ነበሩ? አየለም እንደውም እኔ ነበር የሚያምረኝ። እኔ ነበር የሚያምረኝ። አንቺ እርጉዝ ነሽ፣ እኔ ያምረኝ ነበር። እንደዛ ይሆናል እንዴ? ይሆናል። ምን ስትረሱ እኮ ነው አንድ ላይ ያለው ሞመንት። እኔ ማሳለፈው ነው። አንተ እኮ ታሳልፋለህ። ትክክል። ነገ ልትወልድ ዛሬ ማታ ስራ ይሰራሽ ነበር? አዎ ቤት ስመጣ አንተ እንዳይል ያው ወልዳ ወደ እናቷ ቤት እንደምትሄድ ተነጋግረን ስለነበረ ለኔ የሚሆኑ ነገሮችን እየሰራራችልኝ ነበር። ልክ ወልዳ እዛ ስትሄድ ለትንሽ ጊዜ እንዳልቸገር የሚሆኑ ነገሮች እየሰራራችልኝ ነበር። ትዝ የሚለን ያው ምጧ ቀኑ ኦሬዲ ስለደረሰ የምትወልድበት ሆስፒታል ወደ አናንያ ነው፣ ወደ ሰባራ ባቡር ፒያሳ አካባቢና እዛ ሰፈር ስለሆነ ደግሞ የቤተሰቦቿ ቤት እሁድ ልትወልድ ቅዳሜ ሄድን፣ ወደ ማታ ማለት። ከዛ ምን እንደተፈጠረ ታውቃላችሁ? ይዣት እየሄድኩኝ ቅዳሜ ሰፈራቸው ደርሰን ማለት ቤተሰቦቿ ቤት ጋር ደርሰን አለቀሰች። አለቀስኩ። እሺ ካላለቀሽ ምንድነው? እሺ እዛ ጋር
ማለት ታይሙ ከአርብ ጀምሮ ማለት ነው እየተሰማኝ ነበር። ሞልድ የመሰለኝ ነው ያልኩ ነበር። ኢቭን የሆዴ ራሱ ሪያክሽን ትዝ ይላል። የሆነ ውርድ ነገር አለ፣ ውርድ ጥልጥል ነገር አለ፣ ጥልጥል ነገር አለ። ከዛ ደነገጥን። ግን በቃ ከዛ ከአርብ ቀን ጀምሮ እንደዛ የተሰማኝ ነበረ። ከዛ ቅዳሜ ግን ስንወጣ መሄድ አልፈለኩም። ናፍኳት ታውቃለህ። እዛ ደርሰን ማለት እውነት በራቸው ጋር ደርሰን ፋሚሊ ማታ በራቸው ጋር ሰፈራቸው ጋር የደረስነው እውነቱን ንገረኝ ካልሽ ግን በቃ አልገባም አንተ ጋር እመለሳለሁ አላልሽም? አይ ላይክ የዛ ታይም ይመጣ አልመሰለኝም ማለት የዛን። እሺ ለምን ወደ ቤት መመለስ የፈለግሽው? እዛ ድረስ ሄደ እኔ አላውቅም። በጣም ኢሞሽናል ሆኜ ይሆናል ሆርሞን ይሆናል እንጂ አንተ ናፍቀኸኝ ነው አንተ ጥዬ ምናምን ላለ ማለት ነው። አይ ናፍቀኝ ነበር፣ ግን እዛ ስለምታደስ እስከዛ ደግሞ ቤቴ ሊሆን ነው ብቻ ተመለስን። ቅዳሜ ማታ በቃ ወደ ቤቷ ይዣት መጣሁ። ወደዚህ ተመለስን። ራት ውጪ በላንና እዚህ ገብተን ተኛን። ዝም ብለን ተኛን። እንዴት ነው የምታምረው እውነት እግዚአብሔር ሆይ እኔ ምን ተድለኝ ሆንኩ ዞን ቲክሻውን እዚህ ቀረጻ መሀል ላይ ይልሽ ኦሪጂናል ነው። አይለቅም እንደዚህ አይለቅም፣ ኦሪጂናል ነው። ከዛ ልክ 11 ሰዓት ላይ ነው ጠራችኝ። እንዴት እንደተነሳው ነው በቃ ብርድ ልብሱን ማለት ነው እንዴ ብድግ ምን ነው ሆነልኳት። ከዛ የሆነ ደም ነገር ተንጠባጠበ ምናምን ነገር አለች። እርግጠኛ ነሽ አልኳት። እርግጠኛ ነኝ አለች። ከዛ ይዣት ወይ ያ ሄድን ወደ ሰባራ ባቡር አናንያ ሆስፒታል። ከዛ ምን እንዳረግን ታውቃላችሁ? ቁርስ እንብላ ተባባልን። ማለት ረጅም ሰዓት ልታምጪ ስለምትቺ ቁርስ ቡና ምናምን እንጠጣ ምናምን አልኳት። ትዝ ይላል። በጣም እያመመኝ ነበረ። እየቆረጠ ግን አበላለሽ ምንም አመመሽ ያሳርፋል። የሆነ አበላለሽ ምንም እንትን ያላት አትመስልም። ከዛውን እንሂድ ተባባልን። እስከዛ ድረስ ግን ሆስፒታል አልሄድም። ግን ሪስክ እኮ ነው። ያው አይ ያን ያህል የተፋጠነ አልነበረም። የተፋጠነ ገና እየጀመረኝ ነበር። ከዛ ሆስፒታል ልክ ስንገባ ዶክተሩ አያት። ኦሬዲ በቃ ምጥ መጥቷል፣ 1 ኢንች 2 ኢንች ምናምን ከፍቷል ተባለች። በጣም በቃ ያኔ ጭንቀቱ ጀመረ ማለት ነው። አልጋት ያስተባለች እና ማገገሚያ ክፍል ውስጥ ቼክ እያረጓት ነበረ። እኔ እንደውም ስጋቴ ወይ ሌሊት እንዳይሆን ወይ ደግሞ እንዳናድር በጣም ፈርቼ ነበር። በቃ ዛሬ አትወልጂም ምናምን አሉ እያሉ ነበር። ዛሬ አትወልጂም ወይ ሌሊት ብትወልጂ ነው የተባለችው። እና እኛ ደግሞ የገባ ነው 10 ሰዓት ነው 4 ሰዓት ጠዋት እየነጋ 4 ሰዓት አካባቢ ነው የገባችው። ከዛ ምጧ እየባሰ መጣ። የሆነ ሰዓት 10 ሰዓት አካባቢ ላይ መፋፋም ጀመረ። ይፋፋም አሉ። በጣም ይገርም ነበር። እንዴት አሁን እሱን እኔ ማውራት አልችልም። ምጥ ምን ይመስላል? የፔሪየድ ህመም አይነት ሆኖ ከዛ ደግሞ ሞር የሱ ጥፍ ነው። ሞር ላይክ እንደ ፔሪየድ ሆኖ ግን በጣም ነው የሚያመው። በጣም እየጨመረ የሚመጣ ነው። ከዛ የሆነ ሰዓት ሁላ ራሴን ራሱ በቃ መቆጣጠር እስኪያቅተኝ ነበር። ጸልዩልን ባላችሁበት እግዚአብሔር እንዲረዳን። እንደሞት ሰቀልሽ እንደሞት አታቂም ታቂያለሽ። እንደውም በቃ ብዙ ሰው እንደውም እየመከረኝ ነበርና አትጩሂ ምናምን የሚባል ነገር እና ምክንያቱም ኢነርጂ እንዳላወጣ እንዳልጨርስና ሰጣለች። እኔ እኮ የገረመኝ ዝም ያልኩኝ እየቻልኩት ነበር። በጣም ያም ነበር ግን ከዛ እንደውም ነርሶቹ ምን አሏት? ሊያ እንጂ ስሜትሽን እንየው የሆነ ሰዓት ብቻ በቃ ምናምን ነገርሽ በቃ ትንሽ ነው የጮህ ግን በቃ እሱን እያቀፍኩና እያልኩት ነከሰችኝ። አነኩስ በእውነት አነከስኩም እና ጨርቁን የነከሽ ይመስላል እንዴ? እኔ ነው እኮ የነከሽ ነበር በእውነት አነከስኩም ብቻ አቅፌ ነበር። ከዛ ደግሞ ዶክተሮቹ ደግሞ ሲመጣ እዛ ይወስዱታል እሱን። ከዛ እና ብዬ ጠረቸው ደግሞ አቅፏላ ሳንገላተው ነበር። ማልቀስ ፈለኩ ገና እያማስሽ ማለት ነው ሳይሽ ምናምን ፔንሽን ቢቀር ኖሮስ ባናረግ ዞስና እስከምን ድረስ ማለት ነው። በጣም አሳዘንሽኝ እና የሆነ የበደልኩሽ መሰለኝ ሳይሽ እንደዛ። እውነት ልኩል እውነት እያየኋት ታለቅሳለሽ። በጣም ስታለቅስ
እንዲህ በድያት ነው እንዴ ምናምን ብዬ ተሰማኝ እኔ ማለት ነው። ይቅርታ አልኩሽ ወትዚሽ ይቅርታ እንደዚህ ስላረኩሽ አልኩሽ። በእውነት የዛ ሰዓት አንቺ መልስ ምን ማንሰማማ እኔኛ እንደዚህ እንድትሆኝ ያረኩሽ ይቅርታ አልኩሽ። ለምን እንዲህ ቢቀርስ ነው የሚያስብሉ ባይዘው ምጥ በጣም ቢቀርስ ነው የሚያስብሉ። ምክንያቱም አንድ ሴት ለኔ ልጅ ለመስጠት መስዋዕትነት እንደዛ መክፈሏ ለራሷም እኮ ልጅ አላት፣ ግን በጣም ከባድ ነው። ብቻ በቃ ይቅርታ ምናምን ነገር አልኳት። ከዚያ ይዛታለሁ፣ አንገቷ ስሩ ሽክላለሁ፣ አይዞሽ ልሻለሁ እና ሞር እንደውም አንተ ስላለክ ኪዩ ስላለ ምናምን በቃ ሳክፈው ምናምን በረታው በጣም እሱ ስላለ ይመስለኛል የበረታውት እንደዛ በጣም እና በቃ ስሬ ይዘኛል፣ አይዞሽ ይለኛል። ከዛ ደግሞ ይጸልይልኛል ግንባሬን አይደል እንድጨነክጅን ምናምን ልቀቀና ውጣ ብቻ ሰዓት በቃ አልቻልኩም፣ እውነት መቆጣጠር አልቻልኩም። የሆነ ሰዓት ትንሽ ጮክ ያለው መሰለኝ። ትንሽ ምን መጮ ምን ካካም ስትኩት እዚህ ጋር ትዝ ይልሻል ሳንወልድ በፊት እኔና አንቺ ነበር ቁርስ የምንበላው። ገና በጠዋቱ ቁርሳችን ጨጨብሳ፣ ላይፋችን ጨጨብሳ። አሁን ይሄ ጎረምሳ መጥቷል። የጠቀማት ነገር ጭኮና ቡላ በልታ ያደገች ልጅ ነችና ይሄ ቆጮ ማለት ነው። ቆጮና ቡላ የኮባ ሎጓ ኮባ ነው። በጣም ሲፋጠን ምጡ ቶሎ ወደዛ ክፍል ትግባ ተባለ። የዛ ሰዓት በጣም በቃ ልቤ የሆነ ቀጥልልኝ መሰለኝ። ምን ልትሆን ነው ይሄ ማለት ትይዘዋት ገቡ ወደ ማዋለጃ ክፍል። ከዛ እኔ ገባው። ከዛ ውጣ ተባልኩኝ ማዋለጃ ክፍል ማለት ነው። ለምን ይግባ አልኩኝ። ከዛ እኔም አብሬያት ልሁን እኔ አበረታታታለሁ አልኳቸው። አይቻልም ተብዬ ዶክተሩ ከዛ እሺ ከፈለክ በር ይከፈትልህ ተባልኩና በሩን ከፍቼ እንዲፊት ለፊት እያየኋት አይዞሽ እላታለሁ። የዛ ሰዓት ትንሽ ድምፅ ማሰማት ጀመር። ትንሽ የሆነ ሰዓት ምናምን ጸጥ ዝምታሽ ይጨንቃል። እንትን ነው ፔኑ ላይክ በጣም ይሆንና አሁን ምን መሰለክ ቁርጠቱ ምናምን ሲመጣ ግፊት አለው ወደታች። ፔኑ ይቆምና ግፊት አለው። ፔና ይቆማል። አዎ አንዴ ቆርጦክ ብቻ ግፊት አለው ወደታች። ከዛ ያንተ አይን እንትን ማድረግ አለብኝ ትንፋሽን ሰብስቤ ከዛ በሰበሰብኩት ትንፋሽ ነው መገፋው ማለት እና እሱ ትንሽ ቻሌንጅ ነው። እና ከለቀኩት ላይክ ትንፋሽን ምናምን ቶሎ እንትን ካልኩት ይመለሳል ወደ ላይ እና የግዴታ ሰብስቤ ድምጼ ስላሰማ እንትን ተንፍሼ ነው ላይክ ክፍት ማድረገው ነገር። እኔ እያየኋት ድምጿ ጸጥ ሲልብኝ በጣም መፍራት ጀመርኩ። ከዛ የልጅ ድምጽ ሰማሁ። በቃ የዛ ሰዓት ምን እንደሆነ አላውቅም። ከውስጤ ፍልቅ በጣም ማልቀስ ጀመርኩች። ምን እንዳስለቀሰኝ ታውቂያለሽ? በዛ ሰዓት የእግዚአብሔር ምሕረት እኔን መማሩ ሳያንስ ልጅ ደግሞ ሰጠኝ። የእግዚአብሔር ቸርነት እኔ እኮ የሚገባኝ ሰው አይደለሁም ብዬ ማለት ለራሴ ሳይ እኔ ዳግም ልጅ ኖሮኝ አሁን ልጅ ያለኝ ማለት ነው ምናምን የሆነ ድብልቅልቅ ያለ ስሜት እግዚአብሔር እንዲህ እንዳከበረኝ ሳስበው አቃተኝ ነው የምልሽ። ዘሳት ሳለቅስ በዚህ ዘሳት ነርሶቹ ደስታን የሚያስለቅስ ምንድነው የሆነ ግራ ገባቸው። አለቃቀሴ ማለት በቀስቅስቅ የሆነ ልጁን የት እንደወሰዱት አላውቅም። እኔ አንቺን ለማየት ነው የጓጓሁት። ከዛ ጭራሽ በሩ ተዘጋብሽ ሊያጸዳዱሽ ነገር በሩ ሲዘጋ በቃ ድምፅሽን እየሰማሁት አልነበረም። ጸጥ አልሽብኝ ምናምን በቃ አንቺን ካላየሁ አልኩ። ከዛ መጥቼ ሄጄ ሳያት ተስማ አቃተኝ። ጀግና እውነት ጀግና ነበረች ለኔ። በምጥም ወለች በሰርጀሪም ጀግና ነሽ፣ ምንም ለውጥ የለውም። ከዛ ልጃችን ትንሽ ሽርቷ አጠጣ ተባለና ያው አንዳንዴ ያጋጥማል ካካቸውን እዛው ሽርቷ ውስጥ ሲሉ ባፋቸው ስለሚገባ የዛ ሰዓት ትንሽ ኦክሲጅን ያስፈልገዋል ተባለ። ማሞቂያ ክፍል ገባ ማለት በጣም ከባድ ነበር። ያቴን በጣም ማለት ወንጀል። ከዛ ደግሞ ልጅ ማይኳክተ ከባድ ነው።
ልጅ አለማየት በጣም ከባድ ነው ማለት እየሄደን እናየዋለን እዛ ማሙዶ ቅርብ ስለሆነ እናየዋለን እና በቃ በጣም ትጓጓላችሁ 9 ወር ታግሳችሁ ልጃችሁ ለማየት አሁን ደግሞ ለማቀፍ ከማሞቂያ ወጥቶ ለማቀፍ ያቺ 7 ቀን 7 አመት ሆነችብን እየሄድን ጸጉርን ነካከዋለን ምናምን ኦክሲጅን ተሰጥቶ ስለነበረ ያሳዝን ነበር በጣም ያሳዝያይናል ምናምን ግራ ይገባዋል እናንተ ናችሁ እናትና አባቶቼ ምናምን ነገር ይላል እና በቃ ሙሉ ምርመራ ተደረገለት ልቡ ሰላም ነው ጨጓሮ ሰላም ነው አንዲቱ ሰላም ነው ሙሉ ሰላም ነው ሁሉ ነገር ሰላም ነው ትንሽ ግን እንዳልኳችሁ ያ ሽርቶውን ጠጥቶ ስለነበረ ያ ነገር እስከሚስተካከል አንቲባዮቲክ ይወስድ ነበር ወሰደ 5 ቀን ምናምን በቃ አቤቴ ካለትኩ ብሎ ነው የቀወጠው ያ ሁሉ አልፎ እንግዲህ አሁን እናትና አባቶች ሆነናል እናትነት ዲን ነው እስኪላንች ያው የጠፋ ነው አንደኛ ነገር እናትና አባት እንደመሆናችን ፍሬሽ እንደመሆናችን ብዙ ነገር ግራ ይገባናል ሌላ በጣም የሚያስቅ ነገር ንገራችሁ ካካቸው ይዘገያል ከኛ እናቅም የልጆች ለምሳሌ አንዳንዴ 5 ቀን ምናምን 6 ቀን ምናምን ይቆያል ግራ ገባኝ እንዴ በራሴ ነው ያዩት እኔ አሁን 6 ቀን ካካዋል ግራ ገባኝ አረ ምንድነው አላላታለሁ አላለም ትለኛለች አረ ይሄ ነገር እንዴት ነው አላለሁ መጀመሪያ አካባቢ ኖርማል ነበረ ኖርማል ቶሎ ይላል ከአንድ ወር በኋላ ካካ ሌለው እንዴ አረ በል ሊል አይልም ከዛ 6 ቀን ምናምን መቆየት ጀመረበት እንዴ ይሄ ነገር ስን ኖርማል ነው አረኛ 10 ቀን የቆየበት ልጅ እናቃለን ምናምን ሲሉ እግዚአብሔር ይመስገን ኖርማል ከሆነ ብለን ታው ነው ማለት ነው ከዛ እውነትም እየስተካከለ ማለት ጀመረ በጣም የሚያስቁ ፓርት ምንድነው አሁን በቀን 2 ማለት ጀመረ አሁን ጀለስ ለምንድነው በቀን 2 የሚለው ትረያለች ሳይልም መከራ እንደውም ሄኒ ምን አለኝ ወንድሜ እንዴት ነው ስሜቱ አለኝ አባትነት እንዴት ነው ሲለኝ በጣም አባትነት እኔ የገባኝ ነገር የእግዚአብሔር አባትነት ለኔ እንዴት እንደሚያስብልኝ እኔ ለልጅ 6 ቀን ካካላለም ብዬ መጨናነቁን ጭንቀት እግዚአብሔር ደግሞ ለኔ ለልጁ እንዴት እንደሚያስብልኝ ስለው ገና ብዙ ነገር ይገለጥልሃል አለኝ ይሄ ጅማሬው ገና ብዙ ነገሮች መረዳት ትጀምራለህ ካሁን አለኝና እውነቱን ነው በጣም ብዙ ነገር እግዚአብሔር አባትነት እንዴት እንደሚጨነቅልኝ እናቶቻችን እንዴት እንዳሳደጉን በጣም ማለት እንዴት 9 ወር ሙሉ እውነት እናት ተሸክማ ስንት ነገር ከፍላ ዋጋ ከባድ ነው አራንተ ሁሌ እንደስካረ ሰው ይስቀባል የእናታችን ፍቅር ጨመረ እናታችን የምንወድባት አይን በጣም ጨመረ በጣም እናትና አባት እንዲን ያሳደገን በጣም እንዲለፍተዋል ምናምን ያስብላል ገና በ3 ወር ማለት ገና በ3 ወር ይሄ ከተሰማን በጣም ይሄ ሁሉ አመት ደግሞ አስቡትና እስከሚያድግ ድረስ ልጃችን ስማ ዳሊቱን ስንነሳ መተኛት የለም በቃ መፋጠጡን አልኳችሁ በሰላም ምን ያለቀሰው እንዴ እየዘመረ እኮ ነው ማልቀስ እንዴ ወንዴ እስኪ አረፈ እንደዚህኛ ፍቅረጠኝ የጌታ ፍቅሯ አስደናቂ ነው የጌታ አሁን በህዝብ ፊት አንድ ጥያቄ ጠይቅሻለሁ መልሽ ምንድነው ልጅ መድገም ታስቢያለሽ ወይስ አታስቢም በቃ አስባለሁ አላስብም ጊዜ መልስ ብቻ ያው ልጃችንን ሳየው ሞር ድገሙ ይላል ግን ፈጣሪ ያውቃል እማ አንቺ ሜቢ ትንሽ ቆይተን ማለት እስከ ስንት ጊዜ
አይደል ነው 2 ሳምንት አንተ ምን ግን ትፈልጋለህ እንዴ? ልጅ እኮ እግዚአብሔር ስጦታ ነው። ምንም ችግር የለውም። እንግዲህ ሰው ያስባል እግዚአብሔር ያዘጋጃል። ስለዚህ አንቺ ያሰብሽ ስንት ነው? ልጅ አይቆጠርም ተብያለሽ። ጤፍ ነው እንዴ የማይቆጠረው? አዎ በረከት ናቸው። ከመጡም ይምጡ። ይስተይልሽ ያራድዬ ልጅ በላዴ ይምጣ። ሌላው የልጃችን ስም ነው። የልጃችን ስም በጣም ነው የምንወደው። በጣም አባት ነው ስም ያወጣው። ሁሉ ጊዜ አባት ነው ወጣለት። የልጃችን ስም መልካም ብለነዋል። መልካም ስም መልካምዬ። አፍሌ ደስ ሲል መልካምዬ ከመልካሞች የተወሰደ ነው። እሱ ተጠንስሶ ለልጃችን የምናወርሰው እኛ ዩቲዩባችንንና መልካምነትንም ሊሆን ይችላል። መልካምነትን ለምን አለው መልካም? የልጃችንን ስም ከልጅነቴ ጀምሮ እግዚአብሔር ለኔ ያደረገው ብዙ መልካምነቶች አሉ። በቃ አውርቼም አልጨርሰው ማለት ነው። እንትን ብዬ ቆጥሬያቸው አልጨርሳቸው እግዚአብሔር መልካምነት። እንደ ሰው ብዙ ጥፋቶች አጥፍቻለሁ፣ ብዙ ስህተቶችን ተሳስቻለሁ፣ ብዙ ኃጢአት ሰርቻለሁ። በቃ በጣም ብዙ ነገር። ግን እግዚአብሔር ያንን በደል ሳይቆጥር ያንን ነገር አንተ እንደዚህ አድርገህማ ልጅ አልሰጥህም አንተ ምን አይልም እግዚአብሔርና ያን ሁሉ ነገር ሽሮ መልካም ያደረገልኝ እግዚአብሔር ነውና ስለዚህ ልጄን መልካም ብየዋለሁ። ለሱም ሲጠራ መልካም እየተባለ የሚያድግ ልጅ ተጽዕኖ አለው ስሙ ላይና መልካምዬ ገና ካሁኑ ራሱ መልካም የሆነ ልጅ ነውና እግዚአብሔር መልካም ዳግም ሁሌ እግዚአብሔር ዳግም የደጋገመ መልካምነቱን ያሳየናልና ስለ እግዚአብሔር መልካምነት አውርተን አንጨርስም። መልካም ሚስት አለኝ፣ ስለዚህ በልጄ በኩል ሚስቴና ያለው መልካም ነው ያለው። በቃ አፍሌ ምን አለፋችሁ መልካም ይጣፍጣል። ያ በጣም ቆንጆ ስም ነው። እኔም ተስማምቻለሁ። የሁለተኛዋን አውጣል። እስኪ የሁለተኛ ልጃችንን ጾታ ገምቱ። እንት ላይ አሁን ነው ታዲያ የሆነ የሚፈረገጥ ነገር ሳይቻለው። ለማንኛውም ጋይስ እንወዳቸዋለን። ኮሜንት ላይ ጻፉልን ልጃችን ሁለተኛ ልጃችንን ጾታ እንወዳቸዋለን። እናመሰግናለን። ከዚህ በኋላ እንግዲህ አንጠፋም። በጣም በብዙ ስራዎች እንመጣለን እና ጋይስ ሰብስክራይብ ያላረጋችሁን ሰብስክራይብ አድርጉን፣ ሼር አድርጉልን ቪዲዮዎቻችንን። የቲክቶክ እና የፌስቡክ ቤተሰቦቻችን ወደዚህም ወደ ዩቲዩባችንም ጆይን አድርጉ። ከዚህ በኋላ አዳዲስ እንግዶችን እንግዲህ ልናቀርብ ወደ እናንተ ዝግጅታችንን ጨርሰናል። አዳዲስ እንግዶችን እንጋብዛለን። በተለይ ደግሞ መቅረብ የሚፈልጉ ካሉ ታሪካቸውን ሼር ማድረግ የሚፈልጉና እኛ እንማርበታለን ሌላ ሰው ይማርበታል ብላችሁ የምታስቡ ሰዎች በእነዚህ ቁጥሮች ደውላችሁ መመዝገብ ትችላላችሁ። እዚህ መታችሁ ትቀረጻላችሁ። እንወዳችኋለን።